السلام عليكم ورحمة الله وبركاته. ودنا يتكبراتو يا عربኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው ክፍል 96 የአረብኛ የእጅ ጽሑፍ ትምህርታችን ይሆናል ማለት ነው ኢንሻአላህ። طيب ዛሬ የምንማረው አዲስ ትምህርት ይሆናል፣ አዲስ ርዕስ ማለት ነው። አሸደቱ ቃሉ አዲስ ሊሆንብን ይችላል። አሸደቱ ሸዳ የሚባል ማለት ነው። እቺ ምልክት ከማንኛውም እቺ ክቧለች አይደለ? ከማንኛውም ፊደል በላይ እቺ ምልክት ስትኖር እቺ ምልክት ሸዳህ ትባላለች። ከማንኛውም ከአረብኛ ፊደል በላይ እቺ ምልክት ካገኘን ያ ፊደል ጠብቆ የሚነበብ መሆኑን እናውቃለን ማለት ነው። ስለዚህ ሸዳህ ማለት ጠብቆ የሚነበብ ፊደል፣ ያ ጠብቆ የሚነበበውን ፊደል ደግሞ የሚጠበቅ መሆኑን የምናውቀው እችን ምልክት በማግኘታችን ነው ማለት ነው። ከማንኛውም ፊደል በላይ እችን ምልክት ካገኘን ያ ፊደል ጠብቆ ይነበባል ማለት ነው። እና ሸዳ የሚፈጠረው እንዴት ነው ካል ጠብቆ የሚነበበው ፊደል ከሁለት ፊደላቶች ነው የሚፈጠረው። እሱም የመጀመሪያው ሱኩን የሁለተኛው ሙተሐሪክ ከሆኑ ፊደላቶች ነው የሚፈጠረው ማለት ነው። የመጀመሪያው ሱኩን ማለት ስድስተኛ ፊደል ማለት ነው፣ ከላይ የሱኩን ምልክት ያለው። የሁለተኛው ሙተሐሪክ ስንል ደግሞ ከሱኩን ውጭ ያለ ተንዊንም ይሁን ከተንዊንም ውጭ ቢሆን የሚሳብም ይሁን የማይሳብም ያው ነው ማለት ነው። ስለዚህ ይህ ማለት ፈተሃ፣ ከስራ፣ ዶማ ሙተሐሪክ የምንለው እነዚህ ፈተሃተይን፣ ዶመተይን፣ ከስረተይን ቢሆንም ያው ነው፣ የሚሳብም ቢሆን ያው ነው ማለት ነው። እሺ ጦይብ። ስለዚህ ከነዚህ ከሁለት ፊደላቶች ነው ሸዳ የሚፈጠረው። የመጀመሪያው ሱኩን የሁለተኛው ሙተሐሪክ ከሆኑ ፊደላቶች ነው የሚፈጠረው። እዚህ ጋር ቁጥር አስቀምጫለሁኝ እስከ 9። በባለፈው ትምህርታችን ላይ ስንማር የአረብኛ ፊደላቶች ለእያንዳንዳቸው ስንት ርቢ ያላቸው ብለናል? 10 ርቢ እንዳላቸው ተምረናል። በተንዊን 3 ለእያንዳንዳቸው 3 ርቢ ያላቸው ብለን ተምረናል። እንዲሁም ደግሞ 7 ርቢዎችን ተምረናል። ለእያንዳንዳቸው 7 ከክፍል 13 ጀምሮ የተማርናቸው ማለት ነው። ከክፍል 4 ደግሞ ተንዊኖችን አይተናል። ለእያንዳንዳቸው 3 ርቢ እንዳላቸው ማለት ነው። መለስ ብለን እዛ ጋር ማየት እንችላለን። ስለዚህ አጠቃላይ ለእያንዳንዳቸው 10 ርቢ እንዳላቸው ተምረናል። ስለዚህ እዚህ ጋር ጠብቀው ሊነበቡ የሚችሉ ፊደላቶች 9 ፊደላቶች ብቻ ናቸው። ስኩን አጥባቂ እንጂ የሚጠብቅ ፊደል አይደለም። ስለዚህ ስኩን እዚህ ጋር አይገባም ማለት ነው። እሺ ስኩን ሁሉም ላይ ይገባል። እነዚያን ሙተሐሪክ ከሆኑትን ከ9ኞቹ አንዱን ፊደል ጠብቆ እንዲነበብ ያደርጋል ማለት ነው። ስለዚህ ጠብቀው ሊነበቡ የሚችሉት 9ኞቹ ፊደላቶች ብቻና ብቻ ናቸው ማለት ነው። ስለዚህ ኢንሻአላህ ይህ ሸዳ ከነዚህ ከ9 ፊደላቶች ጋራ እንዴት ይጻፋል፣ እንዴት ይቀመጣል፣ አነባበቡንም የምናይ ይሆናል ማለት ነው። ኢንሻአላህ በደንብ ተከታተሉኝ። አንድ ፊደል እንወስዳለን። አንድ ፊደል ለምሳሌ ያህል እንወስድና ከዛ በኋላ በዚህ ምሳሌ መሰረት ሁሉንም ፊደላቶች ምን እናደርጋለን? እንይዛለን ማለት ነው። ለምሳሌ ካፍን እንውሰድ። ካፍን እንወስድና ስለዚህ ሸዳ እናደርጋለን። አቀማመጡን በደንብ ተመልከቱኝ። መጀመሪያ ሸዳ እናስቀምጣለን። ስለዚህ ይሄ ከ ነው። በነገራችን ላይ አንድ ሸዳ የሆነ ፊደል ብቻውን ማጥበቅ ይከብዳል በጣም።
አጥብቀን ማንበብ ማለት ነው። ሸዳ የሆነ ፊደል ቃላት መጀመሪያ ላይም አይመጣም። እሺ ቃላት መካከል ላይ ወይንም መጨረሻ ላይ ብቻ ነው ሊመጣ የሚችለው፣ ምክንያቱም ስለማይቻል ማለት ነው። طيب ስለዚህ አሁን ሸዳ ከፈትሃ ጋር ስንጽፍ እንደዚህ አድርገን እንጽፋለን። ይሄ ፊደል ጠብቆ ይነበባል ማለት ነው። ከ ይሆናል። በመቀጠል ምን እናደርጋለን? ሸዳ እናስቀምጥና ከዛ ዶማ ኩ ይጠብቃል ማለት እሺ ኩ። ስለዚህ አሁን ይሄ ከ የሚለው ክና ከተገናኝተው ነው ማለት ነው። የመጀመሪያው ሱኩን የሁለተኛው ሙተሐሪክ ከሆኑ ፊደላቶች ነው የሚፈጠረው። ኩ ያልነውም ተክና ከኩ ነው የተፈጠረው ማለት ነው። ግን አንድ ነገር የምትይዙልኝ ነገር ሸዳ ሲፈጠር ከተመሳሳይ ፊደላቶችም ሊፈጠር ይችላል፣ ከተለያዩ ፊደላቶችም ሊፈጠር ይችላል። እሺ ወደፊት እየተማርነው እንሄዳለን ኢንሻአላህ። ለጊዜው ግን በዚህ ያዙት ማለት ነው ኢንሻአላህ። ተመሳሳይ ፊደሎቹ ሱኩኑና ሙተሐሪክ የሆነ ፊደል ተመሳሳይ ፊደል፣ ሱኩኑና ሙተሐሪክ የሆኑት ፊደላቶች የተለያዩ ፊደላቶችም ሆነው ሸዳ ሊፈጠር ይችላል ኢንሻአላህ። ወደፊት እናየዋለን ማለት ነው። طيب በመቀጠል ሸዳ እናስቀምጥና ከስራዋ ከታች ኪ ይሆናል ማለት ነው። ከዛ ምን እናደርጋለን? ሸዳ እናስቀምጥና ካ ማለት ነው። ከዛ ፈትሃዋን ከላይ ነው። ይሄ ካ የሚጠብቅ ነው ማለት ነው። እሺ ካ ብለን እንስበዋለን ማለት ነው። طيب ከዛ ደግሞ ኪ የሚጠብቅ ፊደል ማለት ነው። ሸዳውን ከላይ እናደርጋለን። ከዚያ ከስራ እዚህ ጋር ያ አለ ማለት ነው። طيب ከዛ ምን እንላለን? ኩ ስኩን አይገባም ብለን አይደለ? ኩ እንላለን። ደግሞ ኩ ሸዳ እናደርጋለን። ከዛ ዶማው ከላይ ይሆናል ማለት ነው። ስለዚህ ይሄ ይጠብቃል፣ ሳብም እናደርገዋለን ማለት ነው። طيب በመቀጠል ተንዊን ያው ከን የሚለውን አሊፍ እንጨምርበታለን። እሺ ከን ስለተማር ነው ማለት ነው። አሊፍ እንጨምርበታለን፣ ምክንያቱም ፈትሃተይን ሲሆን ተንዊን ላይ አሊፍ ይጨመራል ብለናል አይደል? طيب ስለዚህ ከን እናደርጋለን፣ ሸዳ እናደርግና ከዛ ፈትሃተይን ማለት ነው። እሺ ስለዚህ በዚህ አይነት መልኩ ይመጣል ማለት ነው። በመቀጠል ኩን ለማለት ደግሞ የሚጠብቅ እዚህ እናደርግና እናደርጋለን፣ ሸዳውን እናደርግና ከዛ ዶመተይን፣ ከዚያ አሁንም ኪን ለማለት እናደርጋለን፣ ሸዳ ከላይ እናስቀምጣለን፣ ከስረተይኑን ከታች እናስቀምጣለን ማለት ነው። ስለዚህ ሸዳ በዚህ አይነት መልኩ ይመጣል ማለት ነው። ከዘጠኙ ፊደላቶች ጋር ሲቀመጥ በዚህ አይነት መልኩ ነው የምንጽፈው ማለት ነው። እነዚህ ፊደላቶች ካፍን የወሰድነው እንደ ምሳሌ ነው። እሺ ምሳሌ ነው አንድ ፊደል። ስለዚህ ላምም ቢሆን እንደዛው ነው፣ ሚምም ቢሆን እንደዛው ነው ማለት ነው። ዋውም ቢሆን ምሳሌ እናያለን ኢንሻአላህ። طيب አንድ ነገር እዚህ ጋር ላሳያችሁ ፈልጋለሁ ማለት ነው። ሸዳ ከከስራ ጋራ ሲመጣ በሁለት አይነት መልኩ ይመጣል። ከከስራ ጋራ ወይንም ከከስረተይን ጋር ሲመጣ እሺ። ስለዚህ እሱን
አሳያችኋለሁ። እዚች ጋር እንምጣ። ከስራ ጋራ ሲመጣ ጦይብ። አሁንም እዚች ጋር እንምጣ። ጦይብ ከከስረተይን ጋርም ያው ነው። እሺ ስለዚህ በሁለት አይነት መልኩ አሁን ያየናቸው አንዱ ነው። ሁለተኛውን ላሳያችሁ፣ በደንብ ተከታተሉ ማለት ነው። እሺ ጦይብ ካፍን እንጽፋለን። አንደኛ እዚህ ሸዳው ከላይ ከስራው ከታች ነው የሆነው አይደለ? አሁን ደግሞ እንዴት ነው? ካፍን እንጽፍና እዚህ ጋር እንደዚህ ይሆንና ምን እናደርጋለን? እቺን ከስራዋን እዚች ጋር እንጽፍና ሸዳውን ከላይ እንደዚህ ማለት ነው። እሺ ወይንም ደግሞ የፈትሃው ተቃራኒ እንደዚህ ማለት ነው። ይሄ አሁን ከ ነው፣ እቺ ግን ኪ ናት ማለት ነው። እሺ እቺ ኪ ናት፣ እቺም ኪ ናት። ግልጽ ነው አይደል? ሁለቱም ከስራውም ከላይ ይሆናል፣ ሸዳውም ከላይ። ነገር ግን ያው ልክ እንደምታዩት እንደዚህ ማለት ነው። እሺ ብዙዎቻችን እንሸወዳለን። እዚህ ጋር ፈትሃ ሸዳ ከፈትሃ ጋር ሲመጣና ከከስራ ጋር ሲመጣ እንደዚህ ጋር ሲመጣ እንሸወዳለን ማለት ነው። ስለዚህ ይህን መለየት አለብን። እሺ በተለይ ኪታብ ላይ ማለት ነው። ቁርአን ላይ በዛ አይነት መልኩ ነው የተቀመጠው። ኪታብ ላይ ነው የምንሸወደው። እቺ ፊደል በዛ አይነት መልኩ ከመጣ ሸዳው ከላይ ከሸዳው በታይ ደግሞ እቺ ከስራዋ ከመጣች እቺ አሁን ከስራ ናት ማለት ነው። እሺ እንደዚህ ሆኖ ከመጣ በከስራ ነው የምናነበው ማለት ነው። እሺ ጦይብ አሁንም እዚህ ጋር እንምጣ። ስለዚህ አሁን እንዴት ነው የምናደርገው? እንደዚህ እናደርግና ከዛ ሸዳዋ እናስቀምጣለን። ስለዚህ እቺ ምንድን ብለን ነው የምናነበው? ኪ ብለን እናነባለን ማለት ነው። ይጠብቃል ማለት ነው። ጦይብ አሁንም እዚህ ጋር እንምጣ። አሁንም እዚህ ጋር በደንብ ተከታተሉኝ። ምን እናደርጋለን? እቺን ፈትሃተይኗን ከላይ እናስቀምጥና ሸዳውን እዚህ ጋር እናስቀምጣለን ማለት ነው። እሺ ስለዚህ ምንድን ነው ማለት ነው? ኪን ነው ማለት ነው። ኪን ነው ማለት ነው። ይጠብቃል፣ ኪን እንላለን ማለት ነው። ስለዚህ ሌሎቹም ፊደላቶች በዙ አይነት መልኩ መያዝ አለብን። በተለይ እነዚህን እንለይ። ብዙዎቻችን እንሸወዳለን ማለት ነው። ምክንያቱም ከዚህ ከፈትሃው ጋራ ስለሚመሳሰልብን። ጦይብ እዚህ ጋር አሁን ስታዩት ተመልከቱ። እዚህ ጋር ከፈትሃና ከስራ ልዩነት አላችሁ አይደለ? ከፈትሃ ጋር ሲመጣ በደንብ ውት፣ ከከስራ ጋር ሲመጣ በደንብ ውት። እዚህ ጋር ግን ግልጽ ነው። ሸዳው ከላይ ነው፣ ከስራው ከታች ነው። ያስታውቃል። ይሄ ማለት ነው። እዚህ ጋርም ያስታውቃል። የምንሸወደው እዚህ ጋር ነው። ስለዚህ አቀማመጡን በደንብ አድርጋችሁ ያዙት ማለት ነው። ኢንሻአላህ ምሳሌው ላይ ኢንሻአላህ ፊደላቶቹን እየብቻ ላስቀምጥላችሁና ልጻፍላችሁና ኢንሻአላህ ማገጣጠሙ ላይ ተመልሼ እመጣለሁ ማለት ነው። ጦይብ ተመልሼ መጥቻለሁ ማለት ነው። ያው እንግዲህ ፊደሎቹን በዚህ መሰረት እየብቻ እንደተለመደው ጽፌያቸዋለሁ ማለት ነው ኢንሻአላህ። ጦይብ ስለዚህ አሁን ከላይ ባየነው መሰረት ኢንሻአላህ እነዚህን ፊደላቶች በማገጣጠም ቃላት እንመሰርታለን ማለት ነው። ቃላቶቹ የሚጠብቅ ፊደል ያለባቸው ቃላቶች ናቸው። ከላይ በተማርናቸው መሰረት በእነዚህ መሰረት ኢንሻአላህ እያስረዳኋችሁ እንሄዳለን። በደንብ ተከታተሉ ማለት ነው ኢንሻአላህ። ጦይብ ምን እንላለን? ወ ሲደመር ዓ፣ ወዓ ሲደመር ደ። አንድ ፊደል ብቻውን ሊጠብቅልን አይችልም ማለት ነው። ስለዚህ ወዓደ ከኋላ ያለው ፊደል ጋራ ስናጋጨው ነው ሊጠብቅልን የሚችለው ማለት ነው። እሺ
ወዐደ ሆነ ማለት ነው። ሲደመር ደ ወዐደደ ሲደመር ሁ ወዐደደሁ ሆነ ማለት ነው። ወዐደ ስለዚህ ይሄኛው ፊደል ይጠብቃል ማለት ነው። ከላይ የሽዳ ምልክት አለው። ወዐደደሁ እንላለን። ወዐደደሁ ወዐደ ወዐደደሁ ይሆናል። ወዐደደሁ ሆነ ማለት ነው። ስለዚህ ይሄ ፊደል ወዐደደሁ ነበር ማለት ነው። እሺ ወዐድ ሌላ ስኩን ፊደል አለ እዚህ ጋር ወዐደደሁ ከበፊቱ ከዳል በፊት ሌላ ስኩን የሆነ ፊደል አለ ማለት ነው። ሸዳ ሲፈጠር ተመሳሳይ የሆኑ ፊደላቶች ሊሆኑ ይችላሉ፣ የተለያዩ ፊደላቶችም ሊሆኑ ይችላሉ ማለት ነው። ነገር ግን የሚፈጠረው የመጀመሪያው ስኩን የሁለተኛው ሙተሐሪክ ከሆነ ፊደል ነው። ይሄን ነገር መያዝ አለብን ማለት ነው ኢንሻአላህ። ሌላው ነገር ሸዳ ቃላት መጀመሪያ ላይ አይመጣም። ምክንያቱም ቃላት መጀመሪያ ላይ አረበኛ በስኩን አይጀመርም፣ በሐረካ ደግሞ አይቆምም። ስለዚህ አንድ የሚጠብቅ ፊደል ቃላት መጀመሪያ ላይ መጣ ማለት በስኩን ተጀመረ ማለት ነው። ስለዚህ ምንም ቢሆን አንድ የአረበኛ ቃል በስኩን አይጀመርም። ሌላ ቃላቶች ግን ከአረበኛ ውጭ የሆኑ ቋንቋዎች በስኩን ሊጀመር ይችላል ማለት ነው። ጦይብ እና ቃላት መካከል ላይ ወይንም መጨረሻ ላይ ነው ሸዳ የሚጠብቅ ፊደል ሊመጣ የሚችለው። በመቀጠል ላ ሲደመር ዩ ላዩ ሲደመር ሒ ላዩሒ ሲደመር ቡ ይጠብቃል ማለት ነው። ላዩሒቡ እንላለን። ላዩሒቡ ላ ዩሒቡ እንላለን ማለት ነው። ላዩሒቡ ይሄ ፊደል ይጠብቃል ማለት ነው። ላዩሒቡ ሆነ ማለት ነው። ጦይብ በመቀጠል ዩ ሲደመር ዓ ዩዓ ሲደመር ዚ ዩዓዚ ዩዓዚ ማጥበቅ አለብን። አንድን የአረበኛ ቃል የሚጠብቀውን ካላጠበቅን ትርጉሙ ሊበላሽብን ሌላ ትርጉም ሊሰጥ ይችላል፣ ወይም ደግሞ ትርጉም አልባ ሊሆን ይችላል። ስለዚህ የሚጠብቀውን ማጥበቅ አለብን። የሚላለውን ደግሞ አላልተን ማንበብ ይጠበቅብናል ማለት ነው። የሚጠብቀውን ካላጠበቅ ነው የሚላለውን ደግሞ አጥብቀን ካነበብ የትርጉም ለውጥ ሊያመጣ ይችላል፣ ወይንም ደግሞ ትርጉም ላይኖረው ትርጉም አልባ ሊሆን ይችላል። ልክ እንደ አማርኛ ማለት ነው። አማርኛም እኮ የሚጠብቀውን ፊደል አላልተን ካነበብ ነው ሌላ ትርጉም ይሰጣል፣ የሚላለውን ካጠበቅ ነው ሌላ ትርጉም ይሰጣል ማለት ነው። ስለዚህ ይሄም እንደዛው ነው ማለት ነው። ስለዚህ ጥንቃቄ ማድረግ አለብን። በተለይ ቁርአን ስንቀራ የሚጠብቀውን አጥብቀን ማንበብ አለብን፣ የሚላለውን ማላላት አለብን። ብዙዎቻችን ላይ ያለው ችግር ይሄ ነው። ቁርአን ስንቀራ የሚጠብቀውን አለማጥበቅ፣ የሚላለውን ደግሞ አለማላላት ማለት ነው። ይሄ አንዱ ስህተት ነው። ስለዚህ ጥንቃቄ ማድረግ አለብን ካሁኑ ማለት ነው። ጦይብ ዩዓዚ ሆነች ማለት ነው። ዩዓዚቡ እና አሁን ስናላለው ዩዓዚቡ ነው የሚሆነው። ዩዓዚቡ ሆነ ማለት እቺ ዛልን እናጠብቃታለን። ዩዓዚቡ ስለዚህ በዚህ አይነት መልኩ እንጻፋት ማለት ነው። ሸዳውን ከላይ እንደዛ አድርገን ማለት ነው። ዩዓዚቡ
ዩዐዚቡ እንላለን ማለት ነው። እቺ ቡ ናት። ዚና ሶስተኛ ፊደል ማለት ነው። ዩዐዚቡ እንላለን። ጠይብ በመቀጠል እቺ ተ ናት። እሺ ያ አይደለም። ተ ሲደመር ዋ ተዋ። እቺ ዋ ናት። እንግዲህ ብቻውን ሊጠብቅልን አይችልም። ልክ ቃላት መጀመሪያ ላይ ሊጠብቅ እንደማይችለው ማለት ነው። እሺ ስለዚህ ከዚህ ታን አምጥቼ አንድ ላይ ካላነበብኩት አይጠብቅም። ተዋ ተ ሲደመር ዋ ተዋ ሲደመር በን ተዋበን ይሆናል ማለት ነው። ተዋበን ተዋበን ሆነ ማለት ነው። ይሄ ተዋባ ይሆናል ስናቆመው። ስለዚህ ተዋበን ዋ ብለን እናጠብቀዋለን ማለት ነው። ካላላ ነው እንዴት ነው የሚሆነው? ተዋበን ይለያያል ማለት ነው። ተዋበን ተዋበን ነው የምንለው ማለት ነው። እሺ ጦይብ በመቀጠል ሲ ሲደመር ጂ ሲጂ ያው ሲ ሲደመር ጂ ይጠብቃል። ይሄ አሁን ከዚህ ጋር አምጥተን ሁለቱን ስናነበው እናጠብቀዋለን። ሲጂ ሲደመር ሊን ሲጂሊን የቁርአን ቃላቶች ናቸው። እሺ ሁላቸውም ማለት ነው። ሲጂ የሚሳብ ፊደል ነው። ይሄ በያ ይሳባል። ሲጂሊን ሲጂሊን ጦይብ ያ አለች እዚህ ጋር ሳብ እናደርገዋለን ማለት ነው። ሲጂሊን እንላለን። ጦይብ እዚች ጋር ያ አለች። እሺ ስባታለን ሲጂሊን እንላለን ማለት ነው። ጦይብ በመቀጠል ቱ ሲደመር ሒ ቱሒ ሲደመር ቡ ቱሒቡ አሁን ጠበቀ ማለት ነው። ቱሒቡ ሲደመር ነ ቱሒቡነ ይሆናል። ቱሒቡነ 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 ይሄ ባሉ ከላይ ያየነው ምሳሌ በካፍ ነው። ምሳሌ ያየነው አይደል? በካፍ ነው። እዚህ ግን አሁን በሌሎቹ ፊደላቶች ምሳሌ እያየን ነው ማለት ነው። አሁን እዚህ ጋር በባ በጂም በዋው እዚህ ጋር በዛል በባ በዳል አየን ማለት ነው። ጦይብ በመቀጠል ስለዚህ ይህን ቱሒቡነ ጠበቀ ማለት ነው። ካላላ ነው ቱሒቡነ ይለያያል ማለት ነው። ቱሒቡነ ስለዚህ ትርጉም አሁን ይህ ትርጉም የለውም ማለት ነው። ቱሒቡነ ሲሆን አሁን ትርጉም የሚሰጠው ማለት ነው። ጦይብ ሸ ሲደመር ሸር ሲደመር ቂ ሸርቂ ሲደመር የን ይሄ ደግሞ በፈትሐተይን ማለት ነው። በፈትሐተይን ማለት ነው። በተንዊን በአንደኛ ፊደል ማለት ነው። ሸርቂየን ይሆናል። ሸርቂየን ሸርቂየን ሸዳውን እንዴት እንደማስቀምጥ በደንብ ሸርቂየን ይሄ ከፈትሐተይን ጋራ ሸዳ ከፈትሐተይን ጋር ሲመጣ እዚህ ጋር ደግሞ ከዶማ ጋራ ሲመጣ ሸዳ ማለት ነው። ሸርቂየን እንላለን ማለት ስናቆም ሸርቂያ ይጠብቃል ማለት ነው። ያ ስንልም እናጠብቀዋለን ማለት ነው። በመቀጠል ዓ ሲደመር ብ ዓብ ሲደመር ቀ ዓብቀ ሲደመር ሪ ዓብቀሪ
ሲደመር ይን ዓብቀሪይን እናጠብቀዋለን ማለት ነው። ዓብቀሪይን ዓብቀሪይን طيب ዓብቀሪይን ሸዳዋን እንዲች እናደርጋታለን። ከስረተይን ከታች እዚህ ጋር እናስቀምጣት። ስለዚህ ዓብቀሪይን ሆነ ማለት ነው። አጠበቅነው። ዓብቀሪይን እና ዓብቀሪይን ይለያያል ማለት ነው። አሁን አጠበቅነው። ዓብቀሪይን ጠበቀ ማለት ነው። طيب በመቀጠል ወ ሲደመር ላ ወላ ሲደመር ጃ ወላጃ ሲደመር ኑን ሸዳለሁ በዶመተይን ማለት ነው። ይሄ በከስረተይን ነው። ሸዳ ከከስረተይን ጋራ ሸዳ ከዶመተይን ጋራ ወላ ወላጃ ሸዳ እናደርግና ዶመተይን طيب እዚህ ጋር አንድ ነገር የምትይዙት ነገር ከሚሳቡ ፊደላቶች በመቀጠል ከዋው ከያ ከአሊፍ በመቀጠል የሚጠብቅ ፊደል ከመጣ እንስበዋለን። እሺ 6 ሐረካ ይሳባል። ለምሳሌ ከላይ ደግሞ መሳቢያ ፊደላቶቹ ላይ የመድ ምልክት ባለፈው እንድተማር ነው። ከመሳቢያ ፊደላቶች በመቀጠል ሐምዝ ሲመጣ ከላይ ምልክት እናስቀምጣለን፣ እንስበዋለን ጨመር አድርገን ብለናል። ስለዚህ ከመሳቢያ ፊደላቶች በመቀጠልም ሸዳ የሆነ ፊደል ሲመጣ ልክ እንደዛው እንስበዋለን። የሚጠብቀውን ፊደል ደግሞ እናጠብቀዋለን ማለት ነው። እዚህ ጋር ለምሳሌ ወላጃኑን ወላጃኑን طيب ስለዚህ አሁን ሳብ ነው ማለት ነው። ጨመር አድርገን እንስበዋለን። እንደዚሁም ደግሞ መድ ፊደላቶቹ ላይ ከላይ የመድ ምልክት እናስቀምጣለን ማለት ነው። ሌላው ኑንና ሚም ሸዳ ሆነው ሲመጡ ትንሽ ጉና የሚባል አለ። በአፍንጫችን ቆየት እንልባቸዋለን ማለት ነው። እሺ አሁን እዚህ ጋር ወላጃኑን እንላለን። ሌሎቹ ላይ ግን አለፍ ነው የምንለው ማለት ነው። ወደፊት እናየዋለን ኢንሻአላህ። በመቀጠል ሊ ሲደመር ራ ሊራ ሲደመር ቢ እቺ ቢ ናት ማለት ነው። አሁን ደግሞ በዚህኞቹ ላሳያችሁ ነው። ምሳሌ እዚህ ጋር እቺ ኪ ናት አይደለ? እቺም ቢ ናት። አቀማመጡን በደንብ ያዙት ማለት ነው። በሁሉም ምሳሌ እያሳየኋችሁ ነው። ሊረቢ ሆነ ማለት ነው። ሊ ሲደመር ራ ሊራ ሲደመር ቢ ትጠብቃለች። ሊረቢ ሲደመር ከ ሊረቢከ ሊረቢከ ስለዚህ እንደዚህ እናደርግና ምን እናደርጋለን? እንደዚህ እናደርግና ሸዳውን ከላይ እቺ ቢ ናት ማለት ነው። ይሄ እንዴት ብለን ነው የምናነበው? ሊረቢከ ብላችሁ ነው የምታነቡት፣ እንደዚህ ተጽፎ ካገኛችሁ ማለት ነው። طيب ወ ሲደመር ዚ ወዚ ሲደመር ሊን ወዚልን ይሆናል። በከስረተይን ማለት ነው። ወዚልን በከስረተይን ያው እዚህ ጋር ሌላ ምሳሌ ነው ያየነው። ሸዳውን ከላይ አድርገን ማለት ነው። ከዛ ከስረተይኑን ከታች አድርገን አሁን ሁለቱንም ከላይ እናደርግና ተመልከቱኝ። አሁን ወ ልዩነታቸውን በደንብ እሺ ወ ወዚልን
ስለዚህ እንዴት እናደርጋለን? አሁን እችን እንጽፍና ሸዳውን ከላይ እናደርጋለን እንደዚህ ማለት ነው። ስለዚህ እቺ ማለት ሊን ናት ማለት ነው። ወዚልን ብለን ነው የምናነበው ማለት ነው። ግልጽ ነው። በዛኛውም መጻፍ እንችላለን። طيب ሲ ሲደመር ዲ ሲዲ ይጠብቃል። ሲ ሲደመር ዲ ሲዲ ሲደመር ቆን ሲዲ ቆን ሲዲቀን ሲዲቀን እንዴት አድርገን እንጻፈው? ይሄን ምን እናደርጋለን? እቺ እንደዚህ እናደርግና ሸዳውን ከላይ ከዛ ያ ፈተሃተይን ምን ሆነ ማለት ነው? ይሄ ሲዲቀን ነው የሚለው ማለት ነው። ግልጽ ነው አለ ሲዲቀን ይላል ማለት ነው። ይሄ በዛኛውም አድርገን መጻፍ ሸዳውን ከላይ አድርገን እችኛይቱን ከታች አድርገን ከስራዋን መጻፍ እንችላለን። ግን እንዳንሸወድ ይሄ ከስራ ነው። እንደዚህ በዛ አይነት መልኩ ከመጣ ማለት ነው። ሲዲቀን ፈታህ እንዳይመስለን እሺ፣ ይለያያል። ፈታህ ከሆነ እችኛይቱ ከላይ ነው፣ ይቀያየራሉ፣ በተቃራኒ ነው የሚሆኑት ማለት ነው። ይሄ ግን ከስራ ነው። ሲዲቀን ብለን ነው የምናነበው። ስናቆም ሲዲቃ እንላለን ማለት ነው። ሲደመር ዘ የዘ የዘ እንላለን። ሲደመር ካ እቺ ካ ናት አይደለ? የዘካ ሁለቱም ይጠብቃል ማለት ነው። የዘካ የዘካ ነው የምንለው። طيب የዘ ፈትሃ ሲሆን እንደዚህ ነው የምንጽፈው። አሁንም ያው ይሄ ፈትሃ ነው ማለት ነው። የዘካ እንላለን ማለት ነው። ሳብ እናደርገዋለን። طيب ሙ ሲደመር ሶ ሙሶ ሲደመር ለን ሙሶለን እንላለን። ሙሶለን طيب ሙሶለን ይሄ በአሊፍ መቅሱሯ መጥቶ ነው። እሺ ፈትሃተይን ነው። ምሳሌ አላሳየዋችሁም እንጂ ፊደሎቹን ተምረናል። እነዚህን ማለት ነው። ቃላቶቹ በጣም ትንሽ ቃላቶች ስለሆኑ ለዛ ነው እንጂ ፊደላቶቹ እንዴት ሊመጡ እንደሚችሉ ፎርሙላቸውን ተምረናል፣ አይተናቸዋል ማለት ነው። ስለዚህ ሙሶለን ይሄ አሁን ለን ነው ማለት ነው። እዚች ጋር አሊፍ አለች። ሸዳ እናደርግና እዚህ ጋር ፈትሃተይን ይሄ ሙሶለን እንላለን። ስናቆም ሙሶላ ይሆናል ማለት ነው። ሙሶላ ሙሶለን ስናያይዘው ይጠብቃል። እሺ ስለዚህ ይሄ ፈትሃተይን ነው ማለት ነው። በአሊፍ መቅሱራ ፊደላቶቹን ተምረናል። እንዴት ሊመጡ እንደሚችሉ ስንት አይነት አጻጻፍ እንዳለው አይተናቸዋል ማለት ነው። እስኪ እዚህ ጋር አስታውሳችሁ ማለት ነው። ኢንሻአላህ ወደፊት አሳያችኋለሁ፣ ግን ላስታውሳችሁ እዚህ ጋር ለምሳሌ ጡወን ጡወን ብንልም አሁን ይሄ ጡወን ነው የሚሆነው። ጡወን ያው ጊዜ እንዳንገል ነው። ደርስ ቢበዛ እንትን የለውም። ስለዚህ ፊደላቶችን ስለተማርን ቃላት ጡወን ያው ይሄ ሁደን ስለዚህ ይሄን ይመስላል። ሁደን አሁን ያየነው ሙሶለን የሚለው ዱሓን ብንል ዱሓን ይሄ አሁን ዱሓን ነው የሚለው ማለት ነው። ዱሓን ፈትሃተይን ነው። ዱሓን እንላለን። ማዕነን ለምሳሌ ማዕነን ያው
ነን እቺ ነን ናት። ስናቆም ማዕና ይሆናል ማለት ነው። ማዕና ይሆናል። ልክ እንደዛ ዱሓ ነው የሚሆነው። እዚህ ጋም ጡዋ ነው የምንለው፣ ሁዳ ነው የሚሆነው ማለት ነው። ስለዚህ ከዛኛው ጋር ተመሳሳይ ነው፣ በአጻጻፍ ብቻ ነው የሚለያየው ማለት ነው። እሺ ስለዚህ ኢንሻአላህ በዚህ አይነት መልኩ በዚህ ፎርሙላ የሚመጡ ፊደላቶች ካገኘን በዚህ አይነት መልኩ ነው የምናነበው ማለት ነው። በዚህ አካሄድ ነው የምናነበው ማለት ነው። እሺ طيب ይሄን ይመስላል ኢንሻአላህ። ንባቡን በቀጣይ ቪዲዮ አነብላችኋለሁ ማለት ነው። እንግዲህ እዚህ ጋር አዳዲስ ነገራቶች ይኖራሉ። እቺ ተአመርቡጧ ናት። በቀጣይ ትምህርት አስተምራችኋለሁ። እዚህ ጋርም አዳዲስ ነገራቶች አሉ። ዞሮ እንያዘው አሸደቱ ነው የምንለው ማለት ነው። እቺ ከማንኛውም ፊደል በላይ ከመጣኝ እንዲች ምልክት ሸዳ ትባላለች። አንድ ፊደል አጥብቀን ለማንበብ ነው የሚጠቅመን። ስለዚህ ይሄንንም ደግሞ እያያዟቸው እነዚህን በደንብ ተረዱ፣ ምሳሌውንም ውሰዱ። ኢንሻአላህ ንባቡን በቀጣይ ቪዲዮ እንደተለመደው አነብላችኋለሁ። በደንብ ተለማመዱት። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።